በታላቁ ጦርነት ታሪክ ውስጥ 1915 በጣም የሚገርም ዓመት አሉ። በቃ ደም እንደ ጎርፍ የፈሰሰበት ግን ምንም አይነት ውጤት ያልታየበት ጦርነቱ የሰፋ ሲሄድና አዲስ አስፈሪ ጦር መሳሪያዎች ሲተዋወቁ ይህ ዓመት ከምንም በላይ የሚታወቀው በዚሁ ደም አፋሳሽ መቀዛቀዝ ነው። እስቲ ኑ ይህ ነገር እንዴት እንደተፈጠረ ጠለቅ ብለን እንመርመር። 1 ሚሊዮን ጦርነቱ እኮ ገና 5 ወሩ ነበር፣ ግን አስቀድሞ 1 ሚሊዮን ወታደሮች ሕይወታቸውን አጥተዋል። እስቲ አስቡት፣ በጥቂት ሳምንት ውስጥ ያልቃል የተባለው ጦርነት ገና ሲጀምር እንዲህ አይነት ጥፋት አስከትሏል። እንግዲህ የ19ን ውስብስብ ታሪክ ለመረዳት በመጀመሪያ ጦርነቱ እንዴት እየሰፋ እንደሄደ እንመለከታለን። ከዛ ደግሞ አዲስ የጦር መሳሪያዎች ምን አይነት አዲስ አስፈሪ ክስተቶች እንዳመጡ እናያለን። በመቀጠል የጦር ግንባሩን ለማስፋት የተደረገውን ጥረት፣ የሩሲያን ታላቅ ሽሽት እና በመጨረሻም ይህ ሁሉ ነገር እንዴት ወደ መቀዛቀዝ እንዳመራ እናያለን። እንግዲህ 1915 ሲጀምር ጦርነቱ ዓለም አቀፍ ሆኗል። በአንድ በኩል የማዕከላዊ ኃይላት አሉ፣ ማለት ጀርመን፣ ኦስትሪያ፣ ሃንጋሪ እና የኦቶማን ግዛት። በሌላ በኩል ደግሞ የተባባሪ ኃይላት እነ ብሪታንያ፣ ፈረንሳይና ሩሲያ ማለት ነው። በተለይ ደግሞ በምዕራባዊ ግንባር ከእንግሊዝ የባህር ዳርቻ አንስቶ እስከ ስዊዘርላንድ ድረስ በተቆፈረ ምሽግ ውስጥ በቃ ሁሉም ነገር ቆሟል። ማንም ወዲያም ወዲህም ማለት አልቻለም። እና ይሄን መቀዛቀዝ ለመስበር ምን ተደረገ? ያው ሁለቱም ወገኖች በምዕራባዊ ግንባር ላይ የተፈጠረውን ችግር ለመፍታት አዲስና የበልጥ አስፈሪ የሆኑ የመግደያ ዘዴዎችን ማምጣት ጀመሩ። በቃ ቴክኖሎጂ ጦርነቱን ከዚህ በፊት ታይቶ በማይታወቅ መልኩ ጭካኔ የተሞላበት አደረገው። ለመጀመሪያ ጊዜ በታሪክ እነዚህ ግዙፍ የጀርመን የአየር መርከቦች ዜፕሊን የሚባሉት የብሪታንያ ከተሞችን በቦምብ መደብደብ ጀመሩ። ይሄ ነገር የጦርነቱን ስነ ልቦና ነው የቀየረው። በቃ ጦርነት ማለት የግንባር ጉዳይ ብቻ አይደለም፣ ቤት ድረስ ሊመጣ ይችላል የሚለውን ሐሳብ አመጣው። በባህር ላይም ሁኔታው ተመሳሳይ ነበር። ብሪታንያ በባህር ኃይሏ ተጠቅማ ምግብን ጨምሮ ምንም ነገር ወደ ጀርመን እንዳይገባ አደረገች። በቃ አሽጋ ያዘቻት። ጀርመን ደግሞ ዝም አላለችም። በዩ-ቦት በሚባሉት ሰርጓጅ መርከቦቿ የንግድ መርከቦችን ያለምንም ማስጠንቀቂያ ማስመት ጀመረች። ይሄ ግን ትልቅ ችግር ነበረው። ገለልተኛ ነበሩ ሀገራትን በጣም ያስቆጣ እና ከባድ መዘዝ የሚያመጣ ነገር ነበረ። ከአስፈሪዎቹ ፈጠራዎቹ ሁሉ ግን ይሄኛው ከሁሉም የከፋ ነበር፣ መርዛማ ጋዝ። በሁለተኛው የየፕር ጦርነት ላይ ጀርመኖች ለመጀመሪያ ጊዜ ክሎሪን ጋዝ የተባለው መሳሪያ ተጠቀሙ። ይህ ጋዝ በቃ የመተነፈሻ አካላትን ነው የሚያውድመው። ወታደሮች በከፍተኛ ስቃይ የታፈኑ እንዲሞቱ የሚያደርግ እጅግ በጣም አስከፊ መሳሪያ ነበር። እንግዲህ እንዴት ነበር የሆነው? መጀመሪያ ጀርመኖች ይህንን የክሎሪን ጋዝ ደምና ወደ ተባባሪ ኃይላት ምሽግ ለቀቁት። በቃ ወታደሮቹ በድንጋጤ ምን እንደሆነ እንኳን ሳያውቁ ቦታቸውን ጥሎ መሸሽ ጀመሩ። ጀርመኖች ግን ይህንን አጋጣሚ ተጠቅመው ብዙም ወደፊት መግፋት አልቻሉም። በቂ ተጠባባቂ ኃይል አልነበራቸውም። ግን ዋናው ነገር ይህ ክስተት የጦርነቱን ገጽታ ለዘላለም ነው የቀየረው። ከዚህ በኋላ ሁሉም ወገን የኬሚካል ጦር መሳሪያ ለማምረት መሽቀዳደም ጀመረ። ጦርነቱ በአየር ላይም እየተፋፋመ ነበር። የጀርመኑ ፎከር አይንደከር የሚባለው አውሮፕላን አንድ አዲስ ቴክኖሎጂ ነበረው። መትረየሱ ከአውሮፕላኑ ፕሮፔለር ጋር ተናቦ የሚተኩስበት። ይህ ደግሞ የተባባሪ ኃይላት አውሮፕላኖችን በቀላሉ እንዲመታ አደረገው። በቃ ይሄ የፎከር መቅሰፍት በሚባል የሚታወቀው ወቅት ጀርመን በሰማይ ላይ ሙሉ የበላይነት እንዲኖራት አስችሏታል። እሺ፣ ይሄ ሁሉ አዲስ ቴክኖሎጂ መቀዛቀዙን መስበር ካልቻለ ቀጣዩ እቅድ ምንድን ነበር? መልሱ ጦርነቱን ማስፋት ነበረ። የተባባሪ ኃይላት በቃ ጦርነቱን ወደ ሌሎች ቦታዎች ወስደን የማዕከላዊ ኃይላትን ኃይልንበት ነው ብለው አሰቡ። ለምሳሌ በጋሊፖሊ የኦቶማን ግዛትን ከጦርነቱ ለማስወጣት ብለው ቱርክ ላይ አረፉ። ግን በቃ በጠንካራ የቱርክ መከላከያ ተይዘው ቀሩ።
ጣሊያንም ግዛት እናስረክብሻለን ተብላ ጦርነቱን ተቀላቀለችና በኦስትሪያ ሃንጋሪ ላይ አዲስ ግንባር ከፈተች። ይህ ግንባርም እጅግ ደም አፋሳሽ ነበር። ሰርቢያን ለመርዳት የሄዱትም ወታደሮች በጣም ዘግይተው ስለደረሱ ሰርቢያን ከውድቀት ማዳን አልቻሉም። በአጭሩ እነዚህ ሁሉ አዲስ ግንባሮችም ልክ እንደ ምዕራቡ ግንባር በፍጥነት ወደ መቀዛቀዝ ገቡ። ያው በጋሊፖሊ ጦርነት ግርግር ውስጥ ሌላ እጅግ በጣም አሳዛኝ ታሪክ የተፈጠረ ነበር። የተባባሪ ኃይላት ቱርክ ላይ ከማረፋቸው አንድ ቀን በፊት የኦቶማን መንግስት በአርመን ተወላጆች ላይ ዘመቻ ጀመረ። የቱርክን ጠላቶች ይረዳሉ በሚል ሰበብ በስርዓት የማፈናቀልና የመግደል ወንጀል ተፈጸመባቸው። ይሄ ድርጊት በወቅቱ በዓለም አቀፍ ደረጃ ከፍተኛ ውግዘት ገጥሞት ነበር። የተባባሪ ኃይላት በጋራ ባወጡት መግለጫ ድርጊቱን በሰብአዊነትና በስልጣኔ ላይ የተፈጸመ ወንጀል ብለውታል። ይህ አባባል በወቅቱ የነበረውን ስሜት እና የክስተቱን ታሪካዊ ክብደት በደንብ ያሳያል። እሺ፣ ወደ ባህር ላይ ጦርነቱ እንመለስ። አንድ የጀርመን ዩቦት ሉሲታኒያ የተባለች ግዙፍ የብሪታንያ የንግድ መርከብ ላይ ጥቃት ሰንዝሮ አሰመጣት። ይሄ ነገር በዓለም ዙሪያ ትልቅ ቁጣ ቀሰቀሰ። ለምን? ምክንያቱም ከሞቱት 1198 ሰዎች መካከል 128ቱ አሜሪካውያን ነበሩ። ይህ አሜሪካ ገለልተኝነቷን ትታ ወደ ጦርነቱ ትገባ ይሆን የሚል ጥያቄ እንዲነሳ ያደረገ በጣም ወሳኝ ክስተት ነበር። አሁን ደግሞ ትኩረታችንን ወደ ምስራቃዊው ግንባር እናድርግ። በምዕራብ መቀዛቀስ ሲኖር፣ በምስራቅ ግን ነገሮች በጣም በፍጥነት እየተቀየሩ ነበር። በተለይ ለሩሲያ 1915 ማለት የጥፋትና የከባድ ሽንፈት ዓመት ነበር ማለት ይቻላል። በቃ የሩሲያ ጦር የተበታተነ ነበር። በየካቲት ወር 200,000 ወታደሮቻቸውን አጡ። ከዛ በግንቦት የጀርመንና የኦስትሮ ሃንጋሪ ኃይሎች ጥምር ጦር የሩሲያን መስመር ሰብሮ ገባ። በነሐሴ ወር ሲደርስ ደግሞ የሩሲያ ጦር ሙሉ በሙሉ እያፈገፈገ ነበር። ፖላንድን ሙሉ በሙሉ ለቆ ወጡ። ጀርመኖቹም ዋርሶን ተቆጣጠሩ። እና የሁሉ ሽንፈት እየደረሰ ባለበት ሰዓት ዛር ኒቆላስ ዳግማዊ አንድ በጣም አደገኛ ውሳኔ ወሰኑ። የጦር አዛዣቸውን ከስልጣን አንስተው እሳቸው በግላቸው የጦሩን ሙሉ ኃላፊነት ወሰዱ። የማለት ምን ማለት ነው? ከዚህ በኋላ የሚደርሰው እያንዳንዱ ወታደራዊ ሽንፈት በቀጥታ የዛሩ ግል ሽንፈት ሆነ ማለት ነው። የንጉሳዊው አገዛዝ እጣ ፈንታ ከጦርነቱ ውጤት ጋር በቀጥታ ተቆራኘ። እንግዲህ በዓመቱ መጨረሻ ላይ የሁሉ ጥረት፣ የሁሉ አዲስ ቴክኖሎጂ፣ የሁሉ ደም መፋሰስ ወዴት አመራ? መልሱ አንድ ነው፣ መቀዛቀዝ። በቃ 1915 ማለት ታይቶ ማይታወቅ መስዋዕትነት የተከፈለበት ግን ምንም አይነት ስልታዊ ጥቅም ያልተገኘበት ዓመት ነበር። በምዕራቢ ግንባር የተደረጉትን ጥቃቶች እስቲ እንመልከት። ለምሳሌ ኑፍ ሻፔል ላይ 11,000 ወታደር ሞተ። ውጤቱ ግን ምንም አልነበረም። ሁለተኛው የአርቶይስ ጦርነት ላይ ደግሞ ከ130,000 በላይ ሰው አለቀ። የተያዘው መሬት ግን ጥቂት ኪሎ ሜትሮች ብቻ ነበር። በቃ መስዋዕትነቱና የተገኘው ውጤት ፈጽሞ አይገናኙም ነበር። የጋሊፖሊ ዘመቻ ደግሞ የራሱ የሆነ አሳዛኝ ታሪክ አለው። በአጠቃላይ ወደ ግማሽ ሚሊዮን የሚጠጉ ሰዎች ሞተዋል ወይም ቆስለዋል። የሚገርመው ግን በዘመቻው ውስጥ ብቸኛው የተሳካው ኦፕሬሽን መጨረሻ ላይ ወታደሮቹን ከዛ ቦታ የማስወጣት ስራ ነበር። አስቡት፣ 83,000 ወታደሮችን አንድም ሰው ሳይሞትበት በድቅ አስወጥተዋል። ስለዚህ በአጠቃላይ ስናየው 1915 ለተባባሪ ኃይላት በጣም መጥፎ ዓመት ነበር። ከፍተኛ ኪሳራ ደረሰባቸው። ሩሲያ በምስራቅ ተዳከመች፣ ሰርቢያ ከጨዋታ ውጭ ሆነች። ግን የሁሉ ጥፋት ስለ ሰላም እንዲወራ አላደረገም፣ በፍጹም። ይልቁንስ ሁለቱም ወገኖች ለቀጣዩ ዓመት ይበልጥ ትልቅና ከባድ ጦርነት ለማድረግ መዘጋጀት ጀመሩ። እና እዚህ ጋር አንድ ትልቅ ጥያቄ ይነሳ። ሁሉም ወገን ይህን ያህል ተዳክሞ ይህን ያህል ደም ፈሶ እንዴት ነው አሁንም ወሳኝ ድል በእጃችን ይገባል ብለው ማመን የቻሉት? በ1915 የደረሰው ጥፋት ግልጽ ሆኖ እያለ መሪዎቹ በ1916 ሁሉም ነገር እንደሚቀየር ለምን አመኑ?
ይህ አስተሳሰብ ለሚቀጥሉት የጦርነቱ ዓመታት የበለጠ አስከፊ ለሆነ ደም መፋሰስ መሰረት የጣለ እንቆቅልሽ ነው።